አይ ጋይስ እንዴት ናችሁ? ይሄ ሊቤት አካዳሚ ነው። በድጋሚ እንኳን ደህና መጣችሁ። በባለፈው ቪዲዮ ጂኦግራፊ ኦፍ ኢትዮጵያ ኢን ዘ ሆርን ቻፕተር ዋን ፓርት ቱ ሼፕ ኦፍ ኢትዮጵያ ኤንድ ዲፈረንት ካንትሪስ አይተን ነበር ያቆምነው። ያው ዓለም ላይ ያሉ ሀገሮች አምስት አይነት ሼፕ እንዳላቸው ይሄ ኮምፓክት ሼፕ፣ ፍራግመንትድ ሼፕ፣ ኢሎንጌት ሼፕ፣ ፐርፎሬትድ ሼፕ እና ፕሮትሩድድ ሼፕ የምንላቸው አይነት ሀገራት እንዳሉና ምን አይነት እንደሆኑ ለማየት ሞክረን ነው ያቆምነው። በዚህ በኢሊቤት አካዳሚ የተለያዩ ፍሬሽማን ኮርሶችን ቱቶሪያል በጥራት እያዘጋጁ ወደ እናንተ የሚያደርሱ አስተማሪዎች አሉ። ቻናሉን ሰብስክራይብ በማድረግ እነዚህ ሁሉም ቱቶሪያሎች እንዲደርሷችሁ ማድረግ ትችላላችሁ። እንደተለመደው ቪዲዮ ከተመቻችሁ ላይክ እና ሼር ማድረግም እንዳይረሳ። ወደ ዛሬው ቱቶር እንመለስና ጂኦግራፊ ኦፍ ኢትዮጵያ ኢን ዘ ሆርን ቻፕተር ዋን ፓርት ስሪ ከባለፈው የቀጠለውን የምናይ ይሆናል ማለት ነው። በዛሬው ቪዲዮ ዓለም ላይ ያሉ እነዚህን ሀገሮች ኮምፓክትነሳቸውን ወይም ደግሞ አንድ ሀገር ለሰርክልነት ለክብነት ምን ያህል የቀረበ ነው የሚለውን የምንለካበት የሆነ ሜተድ አለ። እሱን ሜተድ ነው የምንመለከት የሚሆነው። በባለፈው ቪዲዮ ግን ፓርቱ ላይ ማለት ነው ላሳያችሁ የሚገባ አንድ ነገር ነበረ። እሱን ነገር ዝም ብዬ በቲዮሪ ብቻ አልፌዋለሁ መሰለኝ። ዛሬ ማሳያችሁ ይሆናል ማለት ነው። እሱን ነገር ምን መሰላችሁ? ይሄ ኢትዮጵያ ላይ ስናወራ ስለ ሎንጊቱዲናል እና ላቲቱዲናል ቫሪሽን እያወራን ነበር እና እዛ ላይ ኢትዮጵያ ከዚህኛው አሁን ከማሳያችሁ ድሮ ከማደርገው ማለት ነው ከዚህኛው ፓርት እስከዚህኛው ፓርት ይሄ ቫሪሽን ምንድን ነው? ይሄ ማለት ነው ይሄኛው ፓርት ይሄ በሎንጊቱዲናል አይደል? ሎንጊቱዲናል ቫሪሽን ነው እና በሎንጊቱዲናል ቫሪሽን የምታገኘው አንድ ጥቅም አለ። እሱ ደግሞ የዋን ሀወር ዲፈረንስ ነው በታይም ዞን ብለን ነበር አይደል? እሱን ነገር ዋን ሀወር ዲፈረንስ እንዳለው ብቻ ነው የነገርኳችሁ እና እሱን ነገር ዋን ሀወር እንዴት ነው የሚመጣው የሚለው ማየት ስለምንችል እዚህ ጋር የምጽፍበት ሶፍትዌር ብዙም ምቹ አይደለም እና እናንተ በወረቀት እየጻፋችሁ ለመረዳት ሞክሩ፣ ቶሎ ቶሎ የምናገረውን ነገር ማለት ነው። እኔም በተቻለኝ መጠን ለማሳየት እሞክራለሁ። ከዚህ እስከዚህ ስንት ዲግሪ ነበረ? እዚህ ጋር አቆቦ የሚባለው ቦታ ላይ 33 ዲግሪ ነበር ያየነው አይደለ? 33 ዲግሪ ኢስት እና ከዚህ ጋር 48 ዲግሪ ኢስት ነበር ያየን የነበረው አይደለ? ስለዚህ ከዚህ ከ48 ላይ 33 ብንቀንስ ስንት ነው የሚሆነው ብለናል? 15 አይደለ? 15 ዲግሪ ነው ዲፈረንሱ ማለት ነው። አንድ ሀወር እንዴት መጣ የሚለውን ነገር ለማየት ይህንን ያዝና መሬት በራሷ ዛቢያ በራሷ አክሲስ አንድ ሽክርክሪት ወይም ደግሞ አንድ ሪቮሉሽን ለመሙላት ስንት ሰዓት ይፈጅባታል? 24 ሀወርስ 24 ሰዓታት ይፈጅባታል ማለት ነው። 24 ሰዓታትን አፍተር 24 ሰዓታት ነው አይደለ አንድ ሪቮሉሽን የምንለው። ያ ሪቮሉሽን ደግሞ ስንት ነው? 360 ዲግሪ በዲግሪ ሲገለጽ አንድ ሪቮሉሽን 360 ዲግሪ ነው አይደል እንደምናውቀው በማትማቲክስ። ይሄንን ከያዝን ሶሪ እንዴ ይሄን ማጥፋት ይኖርብኛል። ኦኬ 360 ዲግሪው 24 ሰዓታትን 24 ሃወርስ ከወሰደ 15 ዲግሪው ሀው ማች አይደል? ያው በማትማቲክስ ክሮስ መልቲፕሊኬሽን ይባላል አይደል? በእሱ መሰረት እንደዚህ ስንሰራ 15 ሲባዛ በ24 15 ዲግሪ ያው ምንድን ነው ዩኒት የሚባል ነገር አለ መሰለኝ። ሲባዛ 24 ሃወርስ 24 ሰዓት ነው። አራት ነው እያያችሁ ጻፉት እሺ። ሲካፈል ለ360 ስናደርገው ከዚህ ጋር 15 ሲባዛ በ24 360 ነው የሚመጣው። 360 ይሄን ዲግሪ በዚህ ዲግሪ ማጥፋት እንችላለን። ያው 360 ዲግሪ ነው፣ እዚህ ጋር 360 ዲግሪ ነው። ስለዚህ 15 ሲባዛ በ24 360 ነው። 360 ሲካፈል ለ360 ስናደርገው አንድ የቀረው ኤስአይ ዩኒት ምንድን ነው? ሀወር ነው አይደለ? ስለዚህ አንድ ሀወር የመጣው ኢትዮጵያ አንድ ሀወር ዲፈረንስ አላት በላቲቱዲናል ኤክስቴንሽን የምንለው ከዚህ ጋር በተያያዘ ነው ማለት ነው። ይችን ፓርት ነበረ ማለት ነው ባለፈው ከበር ሳላደርግላችሁ ያለፍኩት። እስካም ባክ ወደ ዛሬው ቪዲዮ። ኦኬ ዛሬ ባለፈው ይህን ነው አይተን ያቆምነው። የፍራግመንትሪ ሼፕ ካንትሪስ፣ ኢሎንጌትድ ሼፕ ካንትሪስ ምናምን የሚሉትን አምስቱን ታይፕስ ኦፍ ሼፕ ኦፍ ካንትሪስ ማለት ነው። በዛሬው ቪዲዮ የምንመለከተው ደግሞ ያንን ኮምፓክትነስ
አንድ ሀገር ምን ያህል ለሰርክልነት የቀረበ ነው እ፣ ለክብነት ምን ያህል የቀረበ ነው የሚለውን ነገር የምንለካበት ቅድም ተናግሬዋለሁ ኢንትሮዳክሽን ላይ እሱን ነገር የምንለካባት የሆነ ዋይ አለ። እሱን ነገር ነው የምንመለከተው ዛሬ። ዜር አር ቫሪየስ ዋይስ ኦፍ ሜዠሪንግ ሼፕ ኦፍ ካንትሪስ አንድን ሀገር ቅርጹን ምን አይነት ቅርጽ ነው ያላት የሚለውን ነገር ለመለካት የምንጠቀምባቸው የተለያዩ መንገዶች አሉ። እነዚህ የመለኪያ መንገዶች ደግሞ ምን ይባላሉ? ኢንዲስ ኦፍ ኮምፓክትነስ ይባላሉ ማለት ነው። ኢንዲስ ኦፍ ኮምፓክትነስ ይባላሉ። ዚስ ኢንዲስ ሜዠርስ ዘ ዲቪዬሽን ኦፍ ኤ ሼፕ ኦፍ ኤ ካንትሪ ፍሮም ሰርኩላር ሼፕ ዊች ኢዝ ዘ ሞስት ኮምፓክት ሼፕ። በጣም ዓለም ላይ ኮምፓክት ሼፕ የሚባለው የትኛው ነው? ሰርክል ነው አይደል? ሰርክል ሞስት ኮምፓክት ነው። ግን የትኛውም ሀገር ዓለም ላይ አብሶሉትሊ ሰርኩላር ሼፕ ያለው ሀገር የለም። ክብ አብሶሉትሊ በቃ ፐርፌክትሊ ክብ የሚባል ሀገር የለም። ሶ ለዛ ክብነት ግን ምን ያህል የቀረበች ናት አንድ ሀገር የሚለውን የምንለካበት ነው ይሄ እና የእነዚህ ኮምፓክትነሶች ምንድን ነው ሜጀር የሚያደርጉት የሚያደርጉልን ነገር ያቺ ሀገር ከክብነት ምን ያህል ዲቤት ታደርጋለች፣ ምን ያህል ከክብነት የራቀች ናት፣ ምን ያህል ለክብነት የቀረበች ናት የሚለውን ነገር ነው ዲቬሽን ነው የምንለካበት። ዲቬሽን ማለት ያው ምን ያህል ይቀርባል፣ ምን ያህል ይርቃል የሚለውን ነገር ለሆነ ነገር የምንለካበት ነው ማለት ነው። ስለዚህ አፕሮክሲሜት ዞስ አፕሮክሲሜቲንግ ሰርኩላር ሼፕ አር ሳይድ ቱ ቢ ሞር ኮምፓክት። ለአንድ ሀገር ለክብነት በጣም የቀረበች ከሆነች ምን እንላታለን? ሞር ኮምፓክት ናት እንላታለን ማለት ነው። ስለዚህ ኮምፓክትነስ ሜይን አይዲያው ይሄን እንቀጥልና ያው ስታነቡ እንዳያስቸግራችሁ ይህን ነገር ያጠፋሁት ሊዳል አራት አይነት መንገዶች ናቸው ያሉን እዚህ ጋር በአራት አይነት መንገድ ነው ይሄን ኮምፓክትነስ የምንለካውም ማለት ነው። አራት ሜቶዶችን ኢንዲስ ኦፍ ኮምፓክትነስ የምንለው አራት አይነት ሜቶዶችን ተጠቅመን ነው የምንለካው ማለት ነው። የመጀመሪያው ሜተድ ምንድን ነው? እዚህ ጋር ዴፊኔሽኑ ብቻ ነው የተቀመጠው። ሶ እኛ ተጠቅመን ኤግዛምፕል ወስደን ለማየት እንሞክራለን። ዘ ሬሽዮ ኦፍ ካንትሪ ዘ ሬሽዮ ኦፍ ኤሪያ ኦፍ ካንትሪ ቱ ኢትስ ባውንደሪ ሊንክስ የሆነች ሀገር ኤሪያዋን ይሄ ማለት ኤሪያ ፐር ባውንደሪ ሌንግዝ ማለት ነው። የመጀመሪያው ሜተድ ይሄ ነው። ኤሪያ ፐር ባውንደሪ ሌንግዝ የሚባል ሜተድ አለ። አንድ ሀገር የራሷ የሆነ ስፋት አላት። ስፋቷ ሲካፈል ድንበር ርቀቱ ማለት ነው አካፍለን የምናገኘው የመጀመሪያው ሜተድ ነው ማለት ነው። ሶ እዚህ ጋር ምንድን ነው ይሄ የመጣልን ውጤት አካፍለን የምናገኘው ውጤት ግሬተር ከሆነ ያቺ ሀገር ኮምፓክትነሷም ከፍተኛ ነው ማለት ነው። ሞር ወደ ሰርክል የቀረበች ሀገር ናት እንላለን ማለት ነው። ስለዚህ የመጀመሪያው ኤሪያ ቱ ባውንደሪ ትላላችሁ። የሚቀጥለው ደግሞ ምንድነው? ዘ ሬሾ ኦፍ ባውንደሪ ሌንግዝ ባውንደሪ ደግሞ አሁን ባውንደሪ ሌንግዝ እንወስድና ለማን ለሰርከንፈረንስ። ስለዚህ ቀጣዩ ደግሞ ምንድነው ማለት ነው? ሶሪ ባውንደሪ ፐር ሰርከንፈረንስ እንላለን ማለት ነው። ሁለተኛው ይሄ ነው። እንዴት ነው? ይሄን ደግሞ የመጀመሪያው ዘ ሬሾ ኦፍ ኤሪያ ቱ ባውንደሪ ስንወስድ ቁጥሩ ከፍተኛ ከሆነ ኮምፓክትነሷም ከፍተኛ ነው፣ ለክብነት የቀረበች ናት ብለናል። እዚህ ጋር ደግሞ ምንድን ነው ይህን አካፍለን ባውንደሪ ሰርከንፈረንስ ሬሾን አካፍለን ባጭሩ ይሄ ከዚህ ያየነው ባውንደሪ ሰርከንፈረንስ ሬሾ ነው። ኢት ሜዠርስ ሃው ፋር ኤ ባውንደሪ ኦፍ ኤ ካንትሪ አፕሮክሲሜትስ ያው ለሰርከንፈረንስ ባውንደሪው ራሱ ለሰርከንፈረንሱ ምን ያህል የቀረበ ነው የሚለውን እንወስዳለን። ለምን መሰላችሁ? እዚህ ጋር አሁን ሁለት ነገሮች እኩል በሆኑ ቁጥር በጣም በተቀራረቡ ቁጥር ይሄ ከላይ ያለውና አካፋይና ተካፋይ የምንለው ነገር ማለት ነው። ለምሳሌ አምስትን ለአንድ አምስትን ለሁለት አምስትን ለሶስት ለአራት እያካፈልን ብናህል አምስትን ለአምስት ብናካፍል ውጤቱ ስንት ይሆናል? አንድ ይሆናል አይደለ? ስለዚህ እኩል እየሆነ በሄደ ቁጥር እዚህ ጋር አካፋዩ ማን ነው? ባውንደሪው እና ሰርከንፈረንሱ እና ባውንደሪው እኩል እየሆኑ ቁጥር በተጠጋቀ ቁጥር አንድ የመሆን ቻንሱ ከፍተኛ ነው አይደል? ለምሳሌ አምስትን ለአምስት እንደማካፈል ማለት ነው። ዛትስ ኢት ሶ እዚህ ጋር ይህ ኔር ከሆነ ሬሾቸው ወደ አንድ ኔር ከሆነ ሞር ኮምፓክት ናት እንላለን ማለት ነው። ሞር ኮምፓክት ናት እንላለን ያችን ሀገር። ምሳሌ ወስደን ስለምንመለከት አሁን ሀሳቡን ብቻ ተረዱት። ኦኬ እና የአንዲትን ሀገር ኮምፓክትነስ የምንለካበት ሁለተኛው ሜተድ ይሄ ነው። እዚህ ጋር ያለው ሀሳብ እንዳያደናግራችሁ ምን ለማለት ነው? የአንዲቱ ሀገር ባውንደሪ የሆነች ሀገር ባውንደሪ ከሰርከንፈረንሷ ምን ያህል የራቀ ነው? የራቀ ከሆነ ምን ማለት ነው? ባውንደሪ ከሰርከንፈረንሱ የራቀ ከሆነ ውጤቱ ከአንድ ይርቃል ማለት ነው አይደለ? አምስትን ለአንድ ስናካፍል አምስት ነው የሚሆነው፣ ከአንድ ርቋል። አምስትን ለአምስት ስናካፍል ግን ወደ አምስት መልሶ ቀረበ ማለት ነው አይደል? ዛትስ በዚህ ነው የምትረዱት ማለት ነው። ቀጣዩ ሜተር ደግሞ ይሄ ሶስተኛው ሜተር ደግሞ ምንድን ነው? ዘ ሬሾ ኦፍ ኤሪያ ኦፍ ካንትሪ ሰርከንፈረንስ ኤሪያ ቱ ባውንደሪ አየን፣ ባውንደሪ ቱ ሰርከንፈረንስ አየን። አሁን ደግሞ ምንድን ነው ኤሲ
ኤሪያ ቱ ሰርከንፈረንስ የምንለው ሜትር ነው የምናየው ማለት ነው። ኤሪያ ቱ ሰርከንፈረንስ፣ ይህም በጣም ግልጽ ነው። የሆነ ሀገር ኤሪያ አለ፣ የዛች ሀገር ሰርከንፈረንስ አለ። እሱን ነገር ሞጁል ላይ የለም በነገራችን ላይ ምሳሌ በቁጥር የተቀመጠ ምናምን ነገር የለም። ሶ የሆነች ሀገር ጥያቄ ከመጣ እንዴት ነው የሚሆነው? የሆነች ሰርቴን ካንትሪ ኤክስ ወይም ደግሞ ዋይ የሆነች ሀገር እንደዚህ ቢሰጥ ተብሎ ኤሪያዋ እንደዚህ ቢሆን ሰርከንፈረንሷን ያው መፈለግ ግድ ነው፣ ራዲየሱ ከተሰጠ ማለት ነው። ወይም ደግሞ ራዲየሱን መፈለግ ግድ ነው ኤሪያው ከተሰጠ። ምክንያቱም ፓይ የሚባል ኮንስታንት ስላለ በዛ ሜትድ ያው ታች ተምረን ስለመጣን ሁላችንም ያን ያህል አይከብደንም ብዬ አስባለሁ። ሰርከንፈረንስ ኢት ኮምፔርስ ዘ ኤሪያ ኦፍ ኤ ካንትሪ ዊዝ ዘ ሰርከንፈረንስ ኦፍ ዘ ሰርክል ዛት ፓስ ስሩ ዘ ኤክስትሪም ፖይንትስ ኦን ዘ ባውንደሪ ኦፍ ዘ ካንትሪ ነው የሚለው እና አሁንም በተመሳሳይ ይሄ ቁጥሩ ከፍተኛ ከሆነ ኮምፓክትነስ ኦፍ ዲግሪውም ከፍተኛ ነው ማለት ነው። የመጨረሻው ኤሪያ ኦፍ ካንትሪ ቱ ዘ ስሞለስት ፖሲብል ኢንስክራይቢንግ ሰርክል ምንላለ እዚህ ጋር መጨረሻ ላይ የምናየው ኤሪያ ቱ ኤሪያ ነው። ኤሪያ ቱ ኤሪያ ሶሪ ሌት ሚ ዙም አውት ላድርገው መልሼ። ኤሪያ ቱ ኤሪያ ነው እዚህ ጋር የምንመለከተው አራተኛው ሜትር ላይ ማለት ነው። ኤሪያ ቱ ኤሪያ ሜትር ነው የምንመለከተው እና ይሄኛውን ኤሪያ ፕራይም ማድረግ ትችላላችሁ። ምክንያቱም ይሄኛው አክቹዋል ኤሪያ ነው፣ የመጀመሪያው ኤሪያ ይሄ አክቹዋል ኤሪያ ነው። ይሄ ደግሞ ኢንስክራይብድ ኤሪያ ነው። እንዴት እንደሚመጣ እናያለን። ይሄ ኢንስክራይብድ ኤሪያ የሚባለው ነገር እንዴት እንደምናገኝ እንመለከታለን ኤግዛምፕል ላይ ማለት ነው። አሁንም እዚህ ጋር የምንመለከተው ነገር በተመሳሳይ ያው ዲግሪው ኒረር ቱ ዋን ከሆነ ልክ እንደስካሁኑ እዚህ ጋር ኒረር ቱ ዋን ከሆነ ምንድነው የሀገር ሞር ኮምፓክት ናት እንላለን በተመሳሳይ ማለት ነው። ሶ ኤግዛምፕሎችን እንመልከት አይደል? ኤግዛምፕሎችን እንመልከትና እዚሁ ላይ ኦኬ፣ የመጀመሪያው ምንድነው ኤሪያ ቱ ባውንደሪ አይደል? ኤሪያ ቱ ባውንደሪ። እሺ ትንሽ እዚህ ጋር እንግዲህ እየጻፍኩ ለማሳየት እሞክራለሁ የቻልኩት መጠን። እንደነገርኳቸው አይመችም። ለምሳሌ የኢትዮጵያን ለአራቱም የኢትዮጵያን ወስደን እንመለከታለን። የኢትዮጵያን ኤሪያ፣ የኢትዮጵያን ባውንደሪ፣ የኢትዮጵያን ሰርከንፈረንስ አድርገን ወስደን እንመለከታለን እና የመጀመሪያው ኤሪያ ቱ ባውንደሪ ላይ ኤሪያ ኦፍ ካንትሪ ለምሳሌ የኢትዮጵያ ኤሪያ ላይ ተቀምጧል ማየት ይቻላል። ኤሪያ ኦፍ ኢትዮጵያ ስንት ነው? 1,106,000 ስኩዌር ኪሎ ሜትርስ ነው አይደል? 1,106,000 ነው። 1,106,000 ኮማ ነው። እሺ ባውንደሪውን የድንበሩን ርዝመት ስንወስድ ኤሪያ ቱ ባውንደሪ የተቀመጠ አለ። ባውንደሪ ይሄም የተቀመጠ ነው፣ የተሰጠ ነው፣ ጊቭን ስለሆነ አለ ኢትዮጵያ ማለት ነው። 5,206 ኪሎ ሜትር ያህል ከበር ታደርጋለች ኢትዮጵያ ሎንገስት ዲስታንሱ ማለት ነው። ሶ ኤሪያ ቱ ባውንደሪ ይሄን ኤሪያ ቱ ባውንደሪ ሬሽዮን ስናስቀምጥ ኦቨር አድርገን ማስቀመጥ ነው። ስንት ይመጣል መሰላችሁ? አካፍላችሁ እዩት። 210 ነጥብ 27 ያህል ይመጣል። ይህ ቁጥር ሂውጅ ቁጥር ነው አይደለ? ትልቅ ቁጥር ነው። ስለዚህ ትልቅ ነው ማለት ኢትዮጵያ ለኮምፓክትነስ የቀረበች ናት። ከላይ ካርታውን ማየት ትችላላችሁ። ባለፈው ቪዲዮ ላይም ቅድም ሳሳይበት የነበረውን ካርታ ኢትዮጵያ ለኮምፓክትነስ የቀረበች ናት። ሶ ለዛ ነው ቁጥሩ እንደዚህ የመጣው ማለት ነው። የሚቀጥለው ላይ እንሄድና የሚቀጥለው ሬሽዮ ቱ ባውንደሪ ነው አይደል? ሬሽዮ ኦፍ ባውንደሪ ቱ ሰርከንፈረንስ ነው አይደለ? የሚቀጥለው ላይ የምንመለከተው ባውንደሪ ቱ ሰርከንፈረንስ ነው። እዚህ ጋር ባውንደሪ ተሰጥቶ ሰርከንፈረንስ ነው እንደዛ ብቻ የሆነ ነገር ላይሰጥ ይችላል እና አሁን እዚህ ጋር ሰርከንፈረንሱን እናውቀው። ሰርከንፈረንሱ የት አለ አይነት ጥያቄ ሊፈጠርባቸው አይገባም። አሁን የሆነ ሀገር ኤሪያ ተሰጥቷል። ስለዚህ ሰርከንፈረንሱን መስራት የኛ ግዴታ ነው። ምክንያቱም እዚህ አሁን በፎርሙላ ስናየው ግልጽ ይሆናል ብዬ እጠብቃለሁ። እዚህ ጋር እንምጣና ኤሪያ ኦፍ ኢትዮጵያ ጊብን ነው አይደለ? ኤሪያ እናውቀዋለን። ከላይ ቅድም ሰርተንበታል። አሁን ሰርተንበታል የመጀመሪያውን ቪዲዮ የመጀመሪያውን ሜተድ 1,106,000 ነው አይደለ? የኢትዮጵያ ኤሪያ ስኩዌር ኪሎ ሜትርስ ይሄን ያህል ነው የኢትዮጵያ ኤሪያ ማለት ነው። ሶ ኤሪያ ማለት ምን ማለት ነው ከሚለው ነው የምንጀምረው። ኤሪያ ማለት በማትማቲክስ ማለት ነው። ኤሪያ ማለት ፓየር ስኩዌር ነው አይደል? ፓየር ስኩዌር ነው። እየጻፋችሁ ተከታተሉኝ። ፓየር ስኩዌር ነው። ኤሪያ ተሰጥቷል። ይሄው ኤሪያ እዚህ ጋር ተሰጥቷል። ፓይም ተሰጥቷል። ፓይ ስንት ነው? ፓይ ማለት 3.14 አይደለ? 3.14 አፕሮክሲሜት የሆነ ቫልዩ ነው ማለት ስለሚቀጥል ማለት ነው። 3.14 ስለዚህ
እ፣ እዚህ ጋር ኦቨርፔይ እናደርገው ሁለቱንም ኦቨርፔይ ብናደርገው ያው ማት ስለምንማር ለብዙዎቻችን ቀላል ነው ብዬ አስባለሁ። ይሄ አር ስኩዌር ይሆናል አይደለ? አር ስኩዌር እየጻፋችሁ ስለማጠፋው ስለማይበቃኝ ቦታ እየጻፋችሁ አስቀምጡት እናንተ እንዲገባችሁ ማለት ነው። አር ስኩዌር እኩል ይሆናል ኤሪያ ኦቨር ፓይ አይደል? ስለዚህ አሁን ደግሞ ስኩዌሩን ለማጥፋት ይሄንን አንደር ራዲካል እናስገባው ሁለቱንም ሶሪ አንደር ራዲካል እናስገባው ሁለቱንም ሶ ራዲየስ ሩት ኦፍ ኤሪያ ኦቨር ፓይ ሊሆን ነው አይደል? ኤሪያ ኦቨር ፓይ ሊሆን ነው። ሶ እዚህ ጋር ላጥፈውና ልቀጥል እንደገና። አሁን ምን ጋር ነው ያቆምነው? ራዲየስ ማለት አንደር ራዲካል ኤሪያ ኦቨር ፓይ ነው ብለናል። ስለዚህ ኤሪያ አግኝተናል አይደለ? ማስቀመጥ ነው ቁጥሩን 1,106,000 ተብሎ የተሰጠን ቁጥር አለ 3.14 አለ። ይሄን ራዲካል ሶ አሁን ስንሰራው ስንት ይመጣል መሰላችሁ? ያው እናንተ በወረቀት በስልክ ምናምን ሞክሩት። እዚህ ጋር ሰርቼ ያስቀመጥኩት ቁጥር ስላለ ነው። 593,000 ነጥብ 48 ይመጣል። ሶሪ 593,000 ነጥብ 48 ይመጣል። እሱን ቁጥር አስቀምጡት እናንተ። ይሄ ማለት ነው። ይሄ ምንድን ነው ማለት ነው? ራዲየሱ 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 ስንት መጣ? 593,000 ነጥብ 48 ይመጣል። ሶ ይሄን ቁጥር እንያዝና ሰርከምፈረንስ ማለት ምን ማለት ነው ከሚለው እንሄዳለን ማለት ነው። በቃ አለ። ሰርከምፈረንስ ማለት ቱ ፓይ አር አይደለ? በማትማቲክስ ሰርከምፈረንስ ማለት ቱ ታይምስ ፓይ ታይምስ ራዲየስ ነው አይደለ? ስለዚህ ፓይ ተሰጥቷል፣ ጊቭን ነው ያው ማለት ኮንስታንት ስለሆነ ሲባዛ 3.14 ፓይ ማለት ነው ሲባዛ ይሄኛው ቁጥር ራዲየስ እዚህ ጋር ራዲየስ ስለሆነ ስለዚህ ሰርከምፈረንሱ ስንት ይመጣል መሰላችሁ? ካልኩሌት አድርጉት። ሰርከምፈረንሱ 3727.1 ይመስለኛል። 3727.1 ካልተሳሳትኩ ቸክ አድርጉት። ያው ሀሳቡ ከገባችሁ ያው ቁጥሩን ማካፈሉ ማባዛቱ ቀላል ነው። ይሄ ይመጣል። ሶ አሁን ምንድን ነው የሚቀርና ይሄ ቁጥር ከመጣልን ባውንደሪ ያለና ባውንደሪውን ለሰርከምፈረንሱ አካፍለን ኮምፓክትነሱን ሜዥር ማድረግ። ኮምፓክትነሱ እንዴት ነው የሚለካው? ወደ አንድ የቀረበ ከሆነ ኮምፓክት ነው ብለናል አይደለ? ስለዚህ ባውንደሪ የተቀመጠ ባውንደሪ ያለና ስንት ነው? 5260 የሚል ቁጥር ከላይ የሰራንበት የመጀመሪያው 5260 260 ይቺ 6 ናት። ኦኬ ሲካፈል አሁን የመጣልን ሰርከምፈረንሱ 3727 ያው ጻፉት ምለው እዚህ ጋር ስለሚጠፋ ነው። ስለዚህ ይህን ስንሰራው 1.4 ይመጣል። 1.4 ሳምቲንግ ይመጣል። 1.4 መጣ ማለት ለአንድ የቀረበ ነው። ስለዚህ ይህች ሀገር ምንድን ናት ማለት ነው? ኮምፓክት ናት። አያችሁ ኢትዮጵያ በሁለቱም ሜተድ ቁጥሩ ከፍተኛ ሲሆንም የመጀመሪያው ሜተድ ማለት ነው። ወደ አንድ የቀረበ በሚለውም ኢትዮጵያ ምንድን ናት? ኮምፓክት ናት። ለኮምፓክትነስ የቀረበች ናት። ያው ፐርፌክትሊ ስለማናወራ ማለት ነው። የሚቀጥሉትን ሜተሮች እንመልከት። ነው ሁለት ሜትሮች ናቸው። እነዚህን አጠር አድርገን ለመመልከት እንሞክር። ሀሳቡ ከገባችሁ ያው ቀላል ነው። ይሄኛው ደግሞ ምንድን ነው? ኤሪያ ኦፍ ካንትሪ ቱ ሰርከምፈረንስ። አሁን ሁለቱም አሉን። ኤሪያ ቱ ሰርከምፈረንስ ሁለቱንም ሰርተን አግኝተናል። ከላይ ኤሪያው የተቀመጠ ነው። ሰርከምፈረንሱ ስላገኘን በጣም በቀጥታ መተካት ነው አይደል? 1,106,000 ተኩት እዚህ ጋር 1,106,000 ባልጽፈው ራሱ ደስ ይለኛል። ይሄን ነገር ስላለ ማለት ነው። 1,106,000 ሲካፈል አሁን የመጣልን ሰርከምፈረንሱ ስንት ነው? 3,727.1 ምናምን ያሉ 27.1 አለ። ይህን ስታካፈሉ ስንት ይመጣል መሰላችሁ? 296.7 ይመጣል። 296.7 ሀውቱ ሜዥር ነው አይደል? እዚህ ጋር እንዴት ነው የምንለካው? የአንድ ሀገር ኮምፓክትነስ እንዴት ነው በዚህ ሶስተኛው ሜተድ ኤሪያቱ ሰርከምፈረንስ አድርገን እንዴት ነው የምንለካው ካልን ቁጥሩ ከፍተኛ ከሆነ ያቺ ሀገር ምንድናት ማለት ነው? ኮምፓክት ናት። ይህን ቁጥሩ ትልቅ ነው እንደምትመለከቱት። ያው ስለ ኢትዮጵያ እያወራን ስለሆነ ኢትዮጵያ አሁን በሶስቱም ሜተድ ያው ፉልፊል ያደርጋል። ሶስቱንም ስንመለከት ከመጀመሪያው ኤሪያቱ ባውንደሪ ባውንደሪ ቱ ሰርከምፈረንስ ኤሪያቱ ሰርከምፈረንስ ስናደርገው ይመጣል። የመጨረሻው ሜተድ እንመልከት። የመጨረሻው ሜተድ ላይ የምንይዘው አንድ ለየት ያለ ነገር አለ። ምን መሰላችሁ? እዚህ ጋር
ኢንስክራይብድ ሰርክል ነው አይደል? ያችን ኢንስክራይብድ ኤሪያዋን ለመስራት ኤክስትሪም ፖይንቶቹ መካከል የትልቁን ሌንግዝ ዲስታንስ ለሁለት እናካፈላለን። ሀፍ ነው የምንወስደው። ይኸው እዚህ ጋር ሀፍ ይላል። ሀፍ ኦፍ ዘ ዲስታንስ ኦፍ ዘ ግሬተስት ዘ ሎንግስት ዲስታንስ ነው የምንወስደው። ይሄን ከወሰድን በኋላ እንዴት እንሰራዋለን? ራዲየሱን አገኘን ማለት ነው። የዛን የኢንስክራይብድ ሰርክሏን ራዲየስ አገኘን። የዚህን የማንን አሁን ለምሳሌ ስለ ኢትዮጵያ እያወራ ነው አይደለ? ስለ ኢትዮጵያ ስናወራ በላቲቲዩድ የትኛው ነው ረጅሙ? ከዌስት እስከ ኢስት ያለው አይደለ? ይሄ ከአኮቦ እስከ ኦጋዴን ዴዘርት ያለው ማለት ነው። ሶ እሱ ስንት ነበር የመጣልን? ከ33 ዲግሪ እስከ 48 ዲግሪ ወደ ኋላ ያለውን ቪዲዮ ተመልሳችሁ ትመለከቱ ማለት ነው። ከ33 ዲግሪ እስከ 45 ዲግሪ እስከ 48 ዲግሪ አድርገን ሶሪ እሱን አገኘና ስንት መጣልን? 15 ዲግሪ መጣልን አይደለ? 15 ዲግሪ ያኛው ከ3 እስከ 15 ስለሆነ 12 ዲግሪ ነው። ስለዚህ ትልቁ ማን ነው? ትልቁን ውሰዱ ነው እያለ ያለው እዚህ ጋር እንደምትመለከቱት። የትልቁን ግማሽ ስንወስድ 15 ሲካፈል ለሁለት ስንት ይሆናል? ይሄ 7 ዲግሪ እና 7 ዲግሪ እና 30 ሚኒት ነው የሚባለው። እንደዚህ ነው የሚገለጸው። 30 ሰከንድ ወር 30 ሚኒት። ያ ማለት ኢንፎርማል እንግለጸው ችግር የለውም። እዚህ ጋር 7.5 ዲግሪ ሆነ ማለት ነው። ይሄ ማን ነው? ምንድነው ይሄ? የሎንገስት ዲስታንሱ የረጅሙ ከዚህ ከአኮቦ እስከ ኦጋዴን ያለው የእሱ ግማሽ ማለት ነው። ይሄ የእሱ ግማሽ ሆነ። ስለዚህ አሁን እንዴት ኮንቨርት እናደርገው ይሄን ነገር ወደ ምን? ወደ ራዲየስ አይደለ? ራዲየሱ ማለት የዚህ የረጅሙ ዲስታንስ የአንዲት ሀገር የረጅሙ ዲስታንስ ግማሽ ነው። ይሄ 7.5 ብለን ያስቀመጥነው ማለት ነው። እዚህ ጋር እንደማሳያችሁ ይሄን ነገር ነው የወሰድነው። ስለዚህ ጊቭን አለ ኮንስታንት ማለት ነው። አንድ ዲግሪ የተቀመጣለ ሶሪ 1 ዲግሪ 111 ኪሎ ሜትር ነው የሚል ጊቭን አለ። ያለው ነው በቃ ሀሳቡን ያዙት። 111 ኪሎ ሜትር ሲያህል የተሰጠ ጊቭን አለ። ለምሳሌ ይቺ ኬናት እሺ 111 ነው። ይችኛዋ ኬናት አንድ እንዳትመስላችሁ። ያው ጻፉ ምለው ለዛ ነው የተከታተላችሁ። 111 ኪሎ ሜትር ነው። ሶ 7.5 ዲግሪው ምን ያህል ይሆናል ብለን መስራት ነው። 7.5 ዲግሪው ምን ያህል ይሆናል ብለን መስራት ነው። ይሄ 111 ፐርፌክት ቁጥር አይደለም። ለምሳሌ ፊዚክስ ላይ ስንማር ግራቪቲ 9.8 አንድ ነው አይደለ? ትክክለኛው ግን እኛ እንዲመች ተብሎ 10 ሜትር ፐር ሰከንድ ስኩዌር እያልን ነው የምንሰራው። ይሄም 110.5 ምናምን ነገር ነው። 111 ተብሎ ግን ይቀመጣል ማለት ነው። ስለዚህ ለማንኛውም 7.5 አለ እዚህ ጋር 7.5 ዲግሪው ስንት ይሆናል ብለን ስንሰራ ያው ክሮስ መልቲፕሊኬሽን መስራት ነው። አሁንም እንደተለመደው ስንት ይመጣል መሰላችሁ? ቁጥሩን ላስቀምጠው እናንተ ሀሳቡ ብቻ ከገባችሁ የዚህ ቁጥር 832.5 ኪሎ ሜትር ይመጣል። 832.5 ኪሎ ሜትር ያህል ይመጣል ማለት ነው። ኪሎ ሜትር ያህል ይመጣል። ይህን ነገር ከቀጥታ የተሰጠውንም ዲስታንስ ለሁለት አካፍላችሁ ያው ግማሹን ስለተባለ መውሰድ ትችላላችሁ። ሶ ይህን ቁጥር ያዙና አሁንም እዚህ ጋር ይህን ቁጥር ያዙና ስንት ነው ያልነው? 832.5 ስለዚህ ዋናው ኤሪያ ያለ ራሱ አክቹዋል ኤሪያው የሀገሪቱ አክቹዋል ኤሪያ ሲካፈል ለዚህኛው አሁን ለምንሰራት ኢንስክራይብድ ኤሪያዋ ማለት ነው። ለሱ ነው የምንሰራው። ስለዚህ የሀገሪቱን ኤሪያ እናውቀዋለን ስንት ነው? 1 ሚሊዮን የኢትዮጵያን እየሰራን ስላለ ነው። እሺ ሰርቴን ካንትሪ ተብሎ ይሰጣችኋል ኤግዛም ላይ ከመጣ 1 ሚሊዮን 106,000 ስኩዌር ኪሎ ሜትር ያህል አክቹዋል ኤሪያ አላት። ሶሪ ከዛ በፊት የኛውን ኤሪያ እንስራ፣ የዚህኛዋን ኤሪያ እንስራ። ኤ ፕራይም ያው ሁለቱም ኤ ሲሆን እንዳያምታታን ብዬ ነው እንደዚህ ያደረኩት ያለሁት። ኦኬ ይሄ ፓይ አር ስኩዌር ነው አይደል? ኤሪያ ፓይ አር ስኩዌር። አሁን ራዲየሷን አግኝተናል። ራዲየስ ማለት ከላይ ለሁለት አካፍለን ይቺ 832.5 የመጣችልን ማለት ነው። ፓይ ይታወቃል 3.14 ነው። ሲባዛ በዛ ቁጥር ስናደርገው 3.14 ልጻፈው። እሺ 14 ሲባዛ በ832 ማለት ነው። 832.5 ስንሰራው የዚች ኢንስክራይብድ ኤሪያዋ ስንት ይመጣል መሰላችሁ? ያው እናንተ የጻፋችሁ ስሩት። 832 ስኩዌር ይደረጋል። እሺ ይሄ ፓይ አር ስኩዌር ስለሆነ ማለት ነው። ይሄን 832 ሲባዛ በ832 አድርገን ይሄን ዘ ሆል ስኩዌር ማድረግ ማለት ነው። እዚህ ጋር ስኩዌር ማድረግ ስንሰራው 2 ሚሊዮን 176,000 እኔ ጋር ይመጣልኝ እንደዛ ነው። 176,197 ይመጣል። ሶ ይሄን እንያዝና ይሄን ቁጥር እንያዝና አሁን አክቹዋል ኤሪያውን ለዚህ አሁን ሰርተን ለመጣልን ኤሪያ እናከፍል አይደል? አክቹዋል ኤሪያውን ይሄ አክቹዋል ኤሪያውን ኤ ፕራይም ናልናት ማለት ነው። ስለዚህ አክቹዋል ኤሪያው ስንት ነው? 1 ሚሊዮን 106,000 ነው።
106 ሺህ ነው። ይሄኛው ደግሞ ስንት መጣልን? 2 ሚሊዮን 176 ሺህ 197 ያህል 176 ሺህ እና 6 ናት። 197 ሁለቱም ስኩዌር ኪሎ ሜትር ነው፣ ችግር የለውም። ስለዚህ ረሾ ሲሆን ያው 0.51 ይመጣል። ይሄ ሲካፈል 0.51 ኢትዮጵያ እስካሁን በሶስቱም እንትን መጣልናለች። ከላይ በሰራ ነው አይደል ኮምፓክት፣ ይህም መምጣት አለበት። ሶ እዚህ ጋር ያለውን ሜትድ መመልከት እንችላለን። ይሄ ጋር 0.51 መምጣቱን ያዙልኝና ላሳያችሁ ምን እንደሚል። ይሄ ሜትር ኮምፓክት ለመባል ምን ማሟላት እንዳለበት ማለት ነው አንድ ሀገር። ሶ እዚህ ጋር ምን ያለ መሰላችሁ? ዘ ኒረር ዘ ሬሽዮ ቱ ዋን ሬሾ ተሰርቶ ኤሪያ ቱ ኤሪያ ከዚህ ጋር የሰራ ነው ተሰርቶ 0.51 መጥቶልናል አይደለ? 0.51 0.5 እኮ ለአንድ ቅርብ ነው አይደለ? 0.5 ለአንድ ቅርብ ነው። ስለዚህ 0.51 ስለመጣልን የሀገር ምንድን ናት? ኮምፓክት ናት። ሶ አራቱም ቦታ ላይ በአራቱም ሜትድ የኢትዮጵያን ኮምፓክትነት ስንመለከት ሳቲስፋይ ያደርጋል አይደለ? ሶ የሆነ ሰርቴን ሀገር ኤሪያው እንደዚህ ነው፣ ባውንደሪው እንደዚህ ነው ተብሎ ልክ አሁን በሰራንበት ሜተድ አራቱንም ስሩ ትባሉ ትችላላችሁ። አይደር ብቻ እንደ ፈተናው ሲቹዌሽን እንዳፈታተኑ እንደወጣው ጥያቄ አንድ ብቻ ልትጠይቁ ትችላላችሁ። አራቱንም ስሩ ትባሉ ትችላላችሁ። ፈተና ከመጣ ይህንን ኮንሰፕት በዚህ መልኩ ነው የምትረዱት ማለት ነው። እንግዲህ በቻልኩት መጠን ግልጽ ነው ብዬ አስባለሁ። ኤግዛምፕል ብቻ ነው ለዛሬ እንግዲህ የሰጠሁት ማለት ይቻላል። የተወያየ ነው ኤግዛምፕል ብቻ ነው እና ቪዲዮውን ላይክ ሼር በማድረግ እንዳትረሱ። ቻናሉን ሰብስክራይብ በማድረግ ሌሎች ቪዲዮዎች እንዲደርሷችሁ አድርጉ። በቀጣይ ቪዲዮ ይሄኛውን ቻፕተር ዋንን እንጨርሳለን ብዬ ተስፋ አደርጋለሁ። ባይ ባይ።